ሰላም ሰላም፣ ውድና የተከበራችሁ ተመልካቾች እንዴት ናችሁልኝ? ዛሬ በጣም ማሳያችሁ ነገር ትወዱታላችሁ። ጠዋት ከሻይ ጋር ቀለል ያለ ነገር እንፈልጋለን አይደል? ይዤላችሁ መጥቻለሁ። አንድ ኩባያ ወተት ሞቅ ያለና አንድ ኩባያ ተግማሻዋ ጨምራለሁ። አንድ የሻይ ማንኪያ እርሾ፣ አንድ የሻይ ማንኪያ ጨው፣ ሁለት የሻይ ማንኪያ ሱካርና 3 የሻይ ማንኪያ ዘይት በዚህ መልኩ ከጨመርኩ በኋላ ይበቃኛል የምለውን ዱቄት በዚህ መልኩ ጨምራለሁ ማለት ነው። ተመልካቾቼ ዱቄቱን እንደዚህ ከጨመርኩት በኋላ የፊኖ ዱቄት ነው። በደንብ አሸዋለሁ፣ ለስለስ አድርጌ አሸዋለሁ ማለት ነው። በጣም መለስለስ አለበት አጊናው እንዳይደርቅባችሁ ማለት ነው። በዚህ መልኩ ካሸሁት በኋላ ለስለስ አድርጌ ዱቄት ከላይ ላይ ነስነስ አድርግና ለ30 ደቂቃ ወይም ደግሞ ለ1 ሰዓት የሚሆን እፍና አድርጌ በደንብ ከድኜ እተዋለሁ ማለት ነው። ተመልካቾቼ እንደዚህ መነሳት እየጀመረልኝ እያላዩ ነው። አሁንም እንደገና በደንብ አሸዋለሁ ማለት ነው። ከዛም በኋላ እንደምትመለከቱት ዱቄት በመነስነስ ከስር በዚህ መልኩ ቆራርጠዋለሁ ማለት ነው። አያችሁት? መጥኛ ወረድ እኩል አድርጌ ቆርጬ በዚህ መልኩ አሳሳዋለሁ ማለት ነው። እንደዚህ ካሳሳሁት በኋላ በደንብ አድርጌ መጥበሻ ላይ ትንሽ ዘይት በመጭመር እሳቱን ቀነስ አድርጌ በዚህ መልኩ አበስለዋለሁ ማለት ነውና በጣም ተወዱታላችሁ ተመልካቾቼ። ሞክሩት። እወዳችኋለሁ። ሰብስክራይብ ማድረጋችሁ እንዳትረሱ።